بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته أيها السائمين والصائمات. قال رسول الله صلى الله عليه وسلم: إن الله تبارك وتعالى فرض عليكم صيام رمضان وسننت لكم قيامه، فمن صامه وقامه إيمانا واحتسابا خرج من ذنوبه كيوم ولدته أمه. رواه النسائي وأحمد. إن شاء الله نبي محمد عليه الصلاة والسلام أكسرا ربي سبحانه وتعالى جاء رمضان وياسا صومو إسنرتي درقم فردي سنتي تاي سيجرا أني مو هل كان تراويها سأبتشو سنة كرا إسني تاسي سيتنجرا نمتيجيغا ويا كان صومي جران هل كان ساكن أمو أبت جران إيمانا في akkasumas qalbii isaatti dhugoomsee guyyaa soomuu kana dirqama jedhee qalbii isaatti dhugoomsee wahtisaaban ammas immoo thawaaba isaa rabbiirraa qofan iyyii barbaada isaa jedheetan iyyii hojjedhe namarraa waa tokko hin barbaadu hisaaba isaa thawaaba isaa rabbiirraa qofan barbaada rabbiirraan herregadha jedhee namtichi soome halkan dhaabbate macsiyaarra akka gaafa garaa haadha isaatii dhalatutti qulqullaaha. Akka gaafa daa'ima ta'e sabiyyii ta'e gadameessa haadhaatii gara haadhaatii akka gaafa dhalatutti deebi'a. Macsiyaarraa qulqulluu ta'a jedhan Nabiyyi Muhammad alayhi salaatu wassalaam Nasaa'iidhaa fi Ahmartuyyi gabaasee jechuudha hadiisa kana. እንግዲህ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም እንዲህ ይላሉ። አላህ ስብሓነሁ ወተዓላ ወርሃ ረመዳንን ቀን መጾሙን በእናንተ ላይ አላህ ግዴታ አደረገ። እኔ ደግሞ ሌሊት መቆሙን ተራዊህ መስገዱን በእናንተ ላይ ሱና አደረግኩላችሁ፣ ሱና መንገድ አደረግኩላችሁ። ስለዚህ ቀኑን ጾሞ ማታውን ደግሞ የቆመ በኢማንና በልቦናው አጽድቆ እና ምንዳውን ደግሞ ከአላህ ብቻ ነው የሚፈልገው ከአላህ ነው የሚተሳሰበው ብሎ የጾምና የቆመ ልክ ከእናቱ ሆድ እንደተወለደ አይነት ቀን ከወንጀል ነፃ ይሆናል፣ ከማዕሲያ ከኃጢአት ንጹህ ይሆናል። ልክ ዛሬ ከእናቱ ሆድ እንደተወለደ ይሆናል። ወንጀሉ ከሱ ላይ ማዕሲያው ኃጢአቱ ከሱ ላይ ታጥቦ ልክ ገና ከእናቱ ሆድ እንደተወለደ ህፃን ልጅ ይሆናል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንግዲህ እዚህ ጋር ማብራራት የምፈልገው ነገር ፈመን ቃመሁ የሚለው ማታ መቆም የሚባለው ዝም ብሎ ቆሞ እስኪነጋ ድረስ ያ አይደለም። በኢባዳ ሌሊቱን ማሳለፍ ማለት ነው። በኢባዳ ሌሊቱን ማሳለፍ ቁርአን በመቅራት ዚክር በመዘከር እስትግፋር በማብዛት ሰላዋት አለ ነቢይ በማለት ዱዓ በማድረግ ሌሊቱን የቻለውን ያክል ማሳለፍ ማለት ነው። ማንጋቱ የተወደደ ቢሆንም ማለት ነው። ዑዝር የሌለው ሰው ደግሞ ሸሪዓችን አልሐምዱሊላህ ረቢል ዓለሚን ኢትስ ቬሪ ፍሌክሲብል ስለሆነ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰላ ሰላተል ዒሻአ ፊ ጀማዓቲን የዒሻን ሰላት በጀምዓ የሰገደ ሰው አሉ ፈከአነማ ቃመ ንስፈ ለይል የሌሊቱን ግማሽ እንደቆመ ተደርጎ ነው አላህ ዘንድ የሚመዘገብለት የሚቆጠርለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢሻን በጀማዓ የሰገደ ሰው 15-20 ደቂቃ መስጊድ ኢሻ ሰግዶ ተነስቶ ቤቱ ገባ፣ ሄዶ ቢተኛም ረፍት ቢያደርግም ማለት ነው ልክ ሌሊቱን ግማሹን እንደቆመ ነው የሚቆጠርለት። ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ነው። የፈጅር ሰላትን ደግሞ እንደገና ከደገመ የፈጅር ሰላትን የሱብሒ ሰላትን በጀማዓ ከደገመ ልክ ሌሊቱን ሙሉ እንደቆመ ተደርጎ ነው የሚቆጠርለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ማለት ነው በጀማዓ ኢሻ እንኳን ሰግዶ ቢገባ መስጊድ አካባቢ እንኳን ከሌለ ሴቷም ሆነች ቤተሰብ ጋር ቤት ቢሰግድም ከመስጊድ ራቅ ያለ ቢሆንና የማይመች ቢሆንና ከቤተሰቡ ጋር በጀማዓ ቢሰግድም ይህንን ሰዋብ ያገኛል ማለት ነው። በጀማዓ የሰገደ ሰው ኢሻን ግማሽ ሌሊት እንደቆመ የሚቆጠርለት፣ ፈጅርን እንደገና በጀማዓ የሰገደ ሰው ሌሊቱን ሙሉ እንደቆመ ስለሚቆጠርለት የለይለቱል ቀድርን ሰዋብ ያገኛል ይገጠማል ኢንሻአላህ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ኢንሻአላህ የሚወፈቁ የሚገጠሙ ሰዎች አላህ አድርገን።